እየሞከርኩኝ ነው ያንተን ቤት ከልከፍል እየሞከርኩኝ ነው ለልጆች ትምህርት ቤት የልጆች እየሞከርኩ ነው። ሰላም ጤና ይስጥልኝ የተከበራችሁና አርጅቱ ቤተሰቦች፣ ዛሬ ዘንላችሁ የቀረብነው ጉዳይ ስለ አንዲት አጭር የ20 ሰከንድ ቪዲዮ ብቻ አይደለም። ስለ ሚሊዮኖች የቁም ስቃይ፣ ስለ ተጨነቁ አባቶች፣ ተስፋ ስለ ቆረጡ እናቶችና በኑሮ ቀንበር ስለጎበጠው የኢትዮጵያ ሕዝብ እንጂ። ኮሜዲያን ያሲኖ በቲክታክ ገጹ ላይ አንዲት አጭር ቪዲዮ ለቀቀ። በቪዲዮ ላይ የምናየው አንድ ምስኪን ተከራይ በአከራዩ ሲወጠር ነው። ቤት ኪራይ ክፍል ሁለተኛ ወር ደረሰ ተብሎ ሲጮህበት ያሲኖ የሰጠው መልስ ግን መላው የኢትዮጵያን ሕዝብ ያስለቀሰ ሆድ ያድባሰ ነበር። እየሞከርኩኝ ነው አለ። ይህች ቃል ቀላል አይደለችም። ዛሬ በኢትዮጵያ ምድር እየሞከርኩኝ ነው ማለት የልጆቼ ሳይራቡ እንዲያድሩ እየታገልኩ ነው ማለት ነው። ከቤት እንዳይባረሩ ካለ ላይ ቆጥቤ ለአከራይ ለመስጠት እየደማው ነው ማለት ነው። ክብሬን ጥብቄ ለመኖር ከራሴ ጋር እየተሟገትኩ ነው ማለት ነው። የያሲኖ ቪዲዮ ላይ የልጆችን ትምህርት ቤት ክፍያ ለመክፈል የሚበሉትን አጥተው የልጆችን የጌም መጫወቻ ልሸጥ እየሞከርኩ ነው ሲል ያሳየን የአንድ ግለሰብ ድራማ ሳይሆን የዛሬዋን ኢትዮጵያ መራራ እውነት ነው። የሚገርመው ግን የመንግስት ምላሽና የጭቆናው ገጽታን እንመለከታለን። ዋናው ነገር እዚህ ጋር ነው። ይህ ቪዲዮ በወጣ በጥቂት ሰዓታት ውስጥ የህዝብ ልብ ሰበረው። ህዝቡ ራሱን በያሲኖ ውስጥ አየው። ነገር ግን የህዝብ ሰቆቃ እንቅልፍ የነሳው መንግስት ችግሩን ከመፍታት ይልቅ ድምፁን ለማጥፋት መረጠ። ወዲያው ኮሜዲያኑ ቪዲዮ እንዲያጠፋ በመንግስት ተገደደ። ለምን? መንግስት ለምን እውነትን ይፈራል? ምክንያቱ ግልጽ ነው። ይህ ቪዲዮ የመንግስትን የኢኮኖሚ ውድቀት፣ የፖሊስ ስልጠና፣ በህዝቡ ላይ እየደረሰ ያለውን መከራ እርቃኑን አውጥቶ አሳይቷል። መንግስት ሀገሪቱ እያደገች ነው፣ ብልጽግና መጥቷል እያለ በሚሰብክበት ወቅት ያሲኖ ህዝቡ የልጆቹን መጫወቻ እየሸጠ ነው ብሎ እውነቱን ሲናገር መንግስት መቆም አልቻለም። እስከ መቼ ነው ህዝብና መንግስት እንደ ባዕድ የሚተያዩት? መንግስት ራሱ ችግሩን ይፈጥራል፣ ራሱ ስለ ችግሩ ያወራል፣ ራሱ መፍትሄ ያመጣለሁ ይላል። በመጨረሻም ህዝቡን ከሳሽ ራሱን ደግሞ ፈራጅ ያደርጋል። በሀገራችን ዛሬ እውነትን መናገር ወንጀል ሆኗል። የህዝብን ድምፅ ማሰማት ለስልጣን ስጋት ተደርጎ ይወሰዳል። ቪዲዮ ቢጠፋ መልእክቱ ግን ከእያንዳንዱ ኢትዮጵያዊ ልብ አልጠፋም። ያቺ እየሞከርኩኝ ነው የምትለው ቃል ዛሬ የኢትዮጵያን መዝሙር ሆናለች። በገበያ መሃል ቆሞ ዋጋ ለሚጠይቀው ድሃ እየሞከርኩኝ ነው። ልጆቹን መመገብ አቅቶት አንገቱን ለደፋው አባት እየሞከርኩኝ ነው ይላል። በየቀኑ በሚጨምረው የቤት ኪራይ ለሚሰቃየው ሰራተኛ እየሞከርኩኝ ነው በማለት የህዝቡን ጥረት፣ የመንግስትን ደግሞ ጋጠወጥነት አይተንበታል። የተከበራችሁ የናርጅ ቲዩብ ተከታታዮች፣ ዛሬ ጥያቄያችን ግልጽ ነው። መንግስት ቪዲዮዎችን በማስጠፋት የህዝብን ራብ ማጥፋት ይችላል ብሎ ያምናሉ? ድምፅስ በማፈን ሆድም መሙላት ይቻላል ብሎ ያምናሉ? ያሲኖ የህዝብ ድምፅ ስለሆነ ምስጋና ይገባዋል። እውነቱ ግን ዛሬም ህዝባችን በመከራ ውስጥ ነው። መንግስት የህዝቡን ጩኸት ሰምቶ መፍትሄ ከመፈለግ ይልቅ መስታወቱን በመስበር መልኩን ለማሳመር መሞከሩን ቀጥሎበታል። እውነት ግን አሸንፋ ትወጣለች። በኮሜንት መስጫው ላይ ሐሳባችሁን አጋሩን። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ድምፅ መሆን የምንችለው አብረን ስንቆም ነው። ኢትዮጵያ ለዘላለም ትኑር። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው ያንተን ቤት ከፍል እየሞከርኩኝ ነው ለልጆች ትምህርት ቤት የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስም እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው።